ፈጠረ ንጉሥ እርቃነ ሥጋውን ቆሞ ስናይ እንደው ምን ትለዋለህ? እኔ እናንተ ነንስ እኔ እናንተ አሁን እንዲህ ሁኑ ብንል እንላለን? አንሞትም? አሁን ቀደም ያየነው ሰው ውስጥ እንዲቆሙ ቢሉን እንቆማለን? እንዴት ነው ታዲያ ይህንን የፈጠረ ንጉሥ አይታጣሉ። አሁን በስምንተኛው ሺህ በዚህ በአሁኑ ጊዜ አሟሟቴን በሰው እጅ አድርግልኝ። ምክንያቱም አትችልም። ዓይን ያየው ልብ ያሰበው ሰውነት ያሻው ሁሉ አባታችን ሰው እኮ አሟሟቴን አሳምርልኝ ብሎ ነው የሚጸልየው። ሰው እጅ ማለት እንዴት ነው? ምን ማለት ነው? እንግዳ የእናታቸውን ጡት ያልጠቡት ሥጋ የለ አራዊት ነፍስ የለ ሰማዕታት አሉ። ታዲያ እነሱ ሰውን አላዩም። በዚህ ሰውን አላዩም። ዓይናቸው የእናት ጡት አልጠቡም። በል እንግዲህ እነሱ ካሉ እኛ ስምኑ ኩቱ ነው እንዲሁ ዝም ብለን አሟሟቴን አሳምርልኝ ብንል ይሆናልን? መንገበርኪ ነፍስ ይላል እኮ ቀጥታ ይዳም። አሟሟት በሰው እጅ ሲሆንስ ምን ማለት ነው አባታችን? ሥጋ የለ አራዊት ነፍስ የለ ሰማዕታት ሲል እነሱ እንቅልፍ ይጥልባቸውና እዚህ እንጨት ስር እዚህ ድንጋዋ ላይ ተኝተው ሲበላ ያቺ ነገር ሄደች ወደዛኛው። አልተጋባችም። በቃ ለዚህችው ቃል ክዳን ብቻ ነው እኮ አቦዬና አቦዬ 6 ወር ከዚህ ኢየሩሳሌም በእግር ሲጓዙ ስንቅ የለም ምን የለ ማንም ሰው እኮ